አሁን እናንተ ጋራ ሪሶርስ ሆኖ የሌሉ ነገሮች የሆነ ቦታ ሌፍት አውት ስላረጋችሁ ብትኖሩ አንዳንድ ነገሮች ሀብቶቻችሁ ናቸው። ኢኮኖሚካሊ ሰፈር ያረጋችሁ ስታክ ምናምን ያረጋችሁ ያላችሁበት ምናልባት ዛሬ ጥሩ ነገር እናንተ ጋር ሊኖር ሲገባ እናንተ ጋር ነው የሌለው ለምንድን ነው? ጥላችሁ ስለወጣችሁ። ሊስን ሜዲስ እየቀለድን አይደለም። 4-3 ቦታ ቲም ደበረኝ እያልክ እየቀለድክ ምንም ለውጥ እንደምታመጣ ያሰብክ ሆነ እኛንም አንተንም ራስንም አታሙኝ። ኮሽ ስል ጥለምጠፋው እዴ ስንት ቦታ ለቀህ እንደሆነ በመልቀቅ ሐሳቤ ካለ አትቀይርም አትቀየርም ምንኝ ፐርሲስተንስ የሆነ ኢፈርት ኮንሲስተንሲ የዛሬ 10 ዓመት የተወካቸው ቲሞች ምናልባት ዛሬ በጣም ቢግ ሊደር ልትሆንና ብዙ ልትወልድባቸው የምችላቸው ሰዎች እና አሁን ስታይ ደግሞ አንዳንድ ቦታ መኖርህን እንኳን አያውቁም። አንተ ጋር አንዳንድ ነገሮች በሀብት ያልተቀመጡ ከዛም ሲዘል እዳ የሆኑ ትተህ የሄድክባቸው ናቸው። listen me this በጣም በተመሳሰለው ነገሮች አይቀየሩም። በመመሳሰል you have to be unique person በተመሳሳይ ስፒድ እየሄድን ለተለየ ሪዛልት ራስን ማሞኘት ደግ ነው ወዳጆች አይደለም። ኦኬ እዚህ ጋራ የእግዚአብሔር ቃል የሚናገረው ቶሎ ነው ማወራው ስለ ገብረ ጉንዳን ነው የሚያወራው። የመጀመሪያው ስለ ገብረ ጉንዳን ሲያነሳ ያው ዲሊጀንሲ ነው። ከዲሊጀንሲ ጋራ ደግሞ ሲሚልቴኒየስሊ ሃርድ ወርኪንግ ይሄዳልና ሃርድ ወርከር ናቸው። ግን listen me this ሃርድ ወርከር ሲሆኑ ከነሱ ምንማሪያቸው የመጀመሪያው ነገር በደንብ ስሙ አለቃ የላቸውም። አንደኛ እንደዛ ቪዛው ወይም ጋይደር ወይ ቦስ የላቸው መንገዳቸውን አይስቱም ይላል። ማን የሆንክባቸው ዌል ዲሲፕሊንድ የገነባችሁባቸው ጊዜያቶች አለቃ ያላችሁ ጊዜያቶች ናቸው። ከዚህ በፊትም አንስቼ ይሆናል እኔ አንድም ቀን ምናልባት ባላስታውስ ያላ ኤሌመንተሪ ሃይ ስኩል ሆኜ ያረፈርኩባቸው ጊዜያቶች አይታዩ። 2 ሰዓት የምትገቡባቸው መስሪያ ቤቶች ባንከሮች ካላችሁ የምትታመኑባቸው መታመኖች ምናልባት ሌላው መስሪያ ቤት ብትሄዱ የዛን አክል ላይሆን ይችላል። ሲስተሙ ነው እናንተ ታማኝ እንድትሆኑ የያዘ ያለው። ኦኬ በዚህኛው ሊደርሺፕ ውስጥ ዲሲፕሊንድ የምትሆኑት ላላችሁበት መስሪያ ቤት ነው። unfortunately let me tell you some things አንተ ታማኝ እንደምትሆነው most probably ከክላስ 20 30 40 ተማሪ እንደዛ ታማኝ ነው። so you can't be competitive በዛ ዳይሜንሽን ብቻ እነሱ በሚሄዱበት ስፒድ ተመሳስሎ ውስጥ do not expect አዲስ ነገር so listen me this greatest success የሚመጣው without boss ታማኝ ስትሆኑ ነው። someone are with me ጸሎት ሲጸልዩ ቦስ አላችሁ 10 ደቂቃ 20 ደቂቃ 1 ሰዓት ተንበርከክ የሚል አለቃ አላችሁ የላችሁ። ጧት አይቻለሁ ምናምን ሚል መልአክ አለ አልተንበረከክም ነጥብ ሚል አለ ኖ እንደፈለክ መጽሐፍ ቅዱስ አላነበብክም እዚህ ጋር አስተካክል ክርስቲያን ኮንክ 10 ዓመት ነው አንድም ዙር አልጨረስክም የሚል አለ። the greatest leader influential person without any boss ህይወቱን በዲሊጀንስ የሚመራ ዲሲፕሊን እንደፈለኩ ዛሬ ደብሮኛል ያ ስሜት ነው ድራይቭ የሚያደርግ። let me tell you something የሆነ ቦታ በእያንዳንዱ ፕሌስ ቶፕ ልትሆኗችሁ እሺ ከክላስ ቶፕ ተማሪ አይደለም እሱ ኦኬ ስፖርት ተሞካክር ነበር ቶፕ ተጫዋች አይደለም እሱ ኦኬ ስራ ጀማምረ ነበር ብሉ ዲሊጀንት ላሰራ እሱ ኦኬ ሰዎች ኤላች አንድ እናንተ ዩኒክ የምትሆኑበት ነገር ያስፈልጋቸዋል። ሳማና ሪቪዝም ከክላስ አንደኛ የምትወጣ ከሆነ በጣም ወግመ ተማር አሪቪዝም ሁለተኛ የምትወጣ ከሆነ አንደኛውን ትጥላለ ተስፋ አለ ሶስተኛም ኮንክ እንደዛ ከ10 በታች ለ10 ዓመት እየወጣ ከሆነ you must change your way አሪቪዝም
ከቶፕ ተማሪ ጋር ሆነ አንተ ነገ ጨበጨብል ኢኮኖሚ ስራ you must know your future life እናንተ የምትሄዱባቸው ነገሮችን ለዩ የቻሉበትን ያመለጡበትን ባልቻሉበት ዳይሜንሽን ለተገለጠልህ ትጋ አሁን ማን ይሙት ኢትዮጵያ ውስጥ ኳስ የሚጫወቱ ልጆች PhD ሆልደር ነኝ ብሎ ቢል አደነግጥም አሁን አንተ በምትመሳሰልበት ኤሪያ ካንተ በላይ ፈርት ያላቸው ሰዎች ጥሎ ከሄዶ ከሆነ ሃርድ ወርከር የምትሆንበትን ዳይሜንሽን ላይ አሊያ ማንንም አጠቅም አም ሶሪ አንዳንዶቻችሁ እድሜያችሁ ከ30 ከፍ ካለ 40 የነዳ ከሆነ አዲስ ቪዥን የምታወራኝ ከሆነ ስተት እንትን በጣም የተወደዱ ጊዜዎች አሏችሁ you can't change everything through the gospel ሰዎች let me tell you the truth በእነዚህ 3 አመታቶች የሆኑ ነገሮች ፍለፊት በህይወታችሁ መሆን ካለባቸው መጀመር አለበት የያዙ ነገሮቻችሁን አስለቅቁ someone are revising be hard worker without any leader ኳይ ሊደር ፊቱን ስለሚያኮሳትርብሽ አይደለም 10 ሰዓት ለ2 አመት የምትመጪው ሰዎች ኢፌክቲቭ መሆን አለብን አሪቪዝም ኢፌክቲቭ መሆን አለብን ምንድነው ችሎታ ምንድነው ኩክ ማድረግ ጥሩ ነው ካፌ ተከፍቼ ይሁን ኢትዮጵያዊ ሳሙኤል የሚባል አለ ትልልቅ ፕሬዝዳንቶችን የሚመግብ መክሊቱ ነው አየ ቶፕ ተማሪ አይደለህም አልኩ አይደል አልሆንክም ግን you must do something at least የሆነ የሚሰማበት wisdom እግዚአብሔር የሰጠው ሎርድ ጂሰስ እጆቻችሁ ለትልቅ ነገር ይዘረጋል ቸርች የስንፍናዎቻችን ማስታገሻ አይደለችም እና ደግሞ እግዚአብሔር ሁሌ ፕሮፌሳይ ሲያርቅ ማጂካል ነገር ሊደግፈን አይደለም አልሰራም ቤቴን ዘግቼ ጌታን እውነትህን ነው ጌታን ጥሩ አይደል ኤልያስን ቁራ በምረበዳ እኮ ነው የመገበው ታዲያ ከየት ይበላል ኤልያስ ቢዘራም የሚዘራበትን በቆሎ እግዚአብሔር የሚዘራ በቆሎ ያለ ቁራ ይልካል ለምን ይልካ መሬትስ እንዴት ስራውን ትስራ አስራም እውነት አሪቪዝም እግዚአብሔር ባይዘ እንትን አይደለም ድራማም ይወድ እግዚአብሔር አይደለም my lord is not magician ግን at the right time at the right thing የሚያረግ ነው ዝም ብሎ ተራ ነገር ሰርቶ ላለማለፍ እግዚአብሔር ለትልቅ ነገር የሚያወነጭፈው አይውላችሁ አሁን በጣም የሚቆጩን ነገሮች እንዳይቀየሩ ዋስትና ይላችሁ ይቀየራል be diligent without boss be hard worker without leader የሚቀጡህን ቅጣት ያሰብክ የደነገጥክ ለምትሆንበት አይደል diligent መሆን ሰዎች ውስጥ ከምትፈጥሩ ፒክቸር ይጀምራል 30 ደቂቃ እንደምታረፍድ 5 ከነገርከኝ እመነኝ 1 ሰዓት ለማርፈድ መብቱም የኔም ነው አጠገብር ራንግ አራውንድ የሚያረግ ኤኒቲንግ ሲሪየስ እንደሆንክ ሳማና ሪቪዝም ዝርክርክ አለ መሆኑን ሃርድ ወርከር እኔ ያልኳችሁ ያለው ኦፊስ ላይ ሆኑ ድራይቨር ሆኑ ተማሪ ሆኑ ካሜራማን ሆኑ እና ምን ሆኑ አንተ ዲሊጀንትሊ ነገሮችን እንደምትሰራ መስነፍ መብቱ እስከማይሆን አጠገብ ያለው ጓደኛ በትጋት የተሞላ አሪቪዝም 18ኛ ሴንቸሪ ላይ በጣም ኢንፍሉዌንሻል ከሚባሉ ሰዎች ቤንጃሚን ፍራንክሊን የሚባል ሰው አለ ቤንጃሚን ፍራንክሊን አሁን አብዛኞቻችሁ ልታቁትም ላታቁትም ትችላላችሁ ግን በስራው ኢንጆይ ያረጋችሁ አሪቪዝም ቤንጃሚን ግን ትምህርት ቤት የቆየው 2 አመት ብቻ ነው ቤንጃሚን ስራ መስራት የጀመረው ከአባቱ ጋራ ከ10 አመት ጀምሮ 12 አመት ሲሞላው ተቀጣሪ ነበር አባቱ ትምህርት ምንድነው ላንተ ያው 18ኛ ሴንቸሪ ማለት
እንግዲህ ምን አይል ትምህርት ገና የተፏፏመ ያለበት ጊዜ ስለነበረ ትምህርት ምን ይሰራልሃል ብሎት እርሻ ከአባቱ ጋር ነው የሚሰራው። እውቀቱ ደህና አይደለም፣ በትክክል ደግሞ አልተማረም። ለመጀመሪያ ጊዜ ስቶቭ ሰሪ ግን ቤንጃሚን ፍራንክሊን። ስቶቭ አታውቁም? ለመጀመሪያ ጊዜ ለሳይት የሚሆኑ መነጽሮችን የሰራው ቤንጃሚን ፍራንክሊን። ለመጀመሪያ ጊዜ ለትልቅ ህንፃዎች መብረቅ መከላከያ የሰራው ቤንጃሚን። ለመጀመሪያ ጊዜ ትልቅ ሆስፒታል የገነባው ቤንጃሚን። ለመጀመሪያ ጊዜ ግሩፕ ወርከሮችን በመሰብሰብ አዝ ሊደር በመሆን ትልቅ ኮሚኒቲዎችን በማቋቋም ትልቅ ኢንፍሉዌንስ ያመጣው ቤንጃሚን። ለማይቴል ዘ ትሮዝ አሁን ምን አይል ሰዎች እኛን መቅደማቸው it doesn't matter። someone are revision PhD ሆልደር ማስተር ሆልደር ዲግሪ ሆልደር መሆናቸው አይደለም ፊትና ኋላ የሚያረጋቸው ዲሊጀንሲ ነው። ስማችሁ ለታሪክ መትረፍ ይችላል። እግዚአብሔር እናንተን ለመጠቀም አይረፍድበትም። are you ready? እግሮቻችሁ ለትልቅ ነገር እንዲፈጥኑ በኢየሱስ ክርስቶስም እንደዛ ይሆናል። አሁን ይውላችሁ ምንድነው እጆቻችሁ ላይ ተጀምሩ ያሉት? ወዳጆች አንድ ነገር ልንገራችሁ። አገልግሎት የገባችሁበት ቦታ ሰዎች እናንተን ማንነታችሁን በስንፍና አይወቁ። ባይብል ስቴዲ ላይ ነው ያለሽው፣ ኳየር ነው ያለሽው፣ wherever you are እንደዚህ ነገሮችን በቸልተኝነት የሚሰው አትሁን። ደስ ስለው የሚመጣ እመነኝ። ከሁለት ዙር በላይ እዛ ኳየር ላይ አትታወቅም። ብትሄድ ትሄዳል ነበር እንደምትባል በታማኝነት ልኬት በትጋት የተሞሉ በኤነርጂ የተሞሉ ዊዛውት ቦስ ታማኝነት እና ሃርድ ወርከርነት። ሁለተኛ ከገብረ ጉንዳን የምናየው በክረምት ይላል ምግቡን ይሰበስባል፣ በበጋ ይበላል። በክረምት ለቤቱ የሚሆነውን ፋሲሊቲ ይሰበስባል፣ በበጋ ይሰበስባል፣ በክረምት በሰላም ይኖራል። ለስሜዴስ እላችሁ ነገ የናንተ የማይሆኑ ብዙ ነገሮች አሉ። አሁን ግን ኢዝሊ የናንተ የሆኑ አሪቪዝሜ እስቲ ሮጥ ብለና ሲባል በታክሲም ይሁን በግር የትኛውን ቦታ አቬለብል ለመሆን የሚቀል ብዙ ነገር ና ሲባል ብር ብሎ የሚሄድ ሩጥ ስትባል የምትሮጥባቸው ጊዜያቶች ግን ከህልም የምትሆንበት ነገዎች ቁልቁለት የሚሆኑት አሁን በሚወጣው ዳገት ነው። choose your best choice። ትንሽ ዳገት ያለ ሲመስል ሾርት ከት ስታስብ አይውጣበት ስለ እግዚአብሔር ደረጃ የማይመች አሁን አንዳንድ ቦታ ኃይል አይቆጠብም። በሙሉ ኃይል የሚሮጥበት ኃይል ትቆጥባል። ነገ ለመሮጥ ብታስቡ እንኳን ኃይል ይክዳል። do not be late። በደና ጊዜዎቻችሁ መሰብሰብ የሚችሉትን ሰብስቡ። ሰዎች ኢንጆይ በሚያደርጉበት፣ ሰዎች ለሆነ ነገር ጊዜ ዌስት በሚያደርጉበት ሴቭ አድርጉ። የናንተ ባልሆነ ጊዜ ባለ ጊዜ ሆናችሁ መኖር ከፈለጋችሁ በጊዜያችሁ ያላችሁን ኃይል ተጠቀሙ። አንዳንድ ነገሮች ነገ ቀጠሮ አያስፈልጋቸው። አንዲት ገብረ ጉንዳን ትንሽ የሽንኮራ አገዳ ከአቅሟ በላይ የሆነውን ተሸክማ ስሎሊ ወክ ስታረግ ማትኖርባቸው ጊዜያቶች ላይ ሄዳ ሴቭ ልታረግ። አንዳንድ ነገር በመንገዳችሁ ላይ ሲገጥማችሁ ጠግብ ያለው ተብሎ ተትኮ አይኬድም። ነገ ይወላችሁ ብትራቦ ተመልሳችሁ ማትመጡባቸው ብዙ መንገዶች ይፈጠራል። ዳስዋይ እኚህ ገብረ ጉንዳን የሚባሉት በክረምት ጊዜያቶች ዝናብ ስለሚበዛ ከተደበቁበት አለት መውጣት አይችሉም። ግን ኮንፊደንሳቸው በሰላም ሊኖሩ የሚችሉት በበጋ ጊዜ በሰበሰቡት በቃረሙት ምግብ ነው።
save your energy ሰዎች በጊዜ አገልግሉ በጊዜ እግዚአብሔር የሰጣችሁን ስራ በትጋት ስሩ በጊዜ እግዚአብሔር የሰጣችሁን ጭንቅላት ተጠቀሙ በጊዜ ቤተክርስቲያን ውስጥ እግዚአብሔር ለሚፈልገው ነገር እጅህን ክተት ማገልገል ነበር ስትል ማያቅ ትውልድ ይመጣል someone are revising this is your generation ሊሰማ ሁለት ሰው ሲኖር አንተ ሶስተኛ ከማረግ ይልቅ መቶ ይናፍቅና ትሰለቻል ሰዎች ሆይ የጸሎት ላይፎቻችሁ ይጠራቀማሉ የፍትህ ህይወታችሁ ይጠራቀማል ለእግዚአብሔር ነገር ሳይድ ያዛችሁበት ነገር ይጠራቀማል እግዚአብሔር ዝም ብሎ እንትን አይደለም አንዳንድ ልጆች አንዳንድ ቤተሰብ ውስጥ ያሉ ሰዎች እኩል እናንተ ያያችሁትን አይቶ አይደለም ያደግ ወይ አንዳንዱ ዩኒፎርም ሲቸግረው ደብተር ሲቸግረው ስክሪፕቶ ሲቸግረው ጫማ ሲቸግረው ለቀናት ሳይበሉ ትምህርት ቤት እየበሉ አክት የሚያረጉ ተማሪዎች ካንቺ ጋር ካንተ ጋር ይሄኔ ነው ጌም መቀየር አልበላህም በባዶ ሆድ የተማርክ የተቦጫጨቀ ልብስ አርጋል የቤተሰብህን ዕዳ ያወክ ነው እነሱ ጋር ያለው የፋይናንስ በርደን እያየ መኪና እየነዳ ከሚመጣ ሰው ብትተያይ እግር ሰቅለ ብትቀመጥ ውርድ ከራስ 10 ምናምንኛ ኔጌቲቭ ቆጥረ 100 ምናምን ቆጥሮ ከሚጀምር ሰው ጋር እኩል ትቀመጣለህ እኩል ሰዓት ትበጅታለህ ትንሹን ነገሬን ታበዛልኛል ግን እኔ ፊትህን እያየሁ ትንሹን ነገሬን አትንቀው ግን አንተን እያየሁ ኢየሱስ ጌታ ነው አሁን ይውላችሁ ነገሮች አይቀየሩም ሰዎች በቀልድ የሚመጣ ለውጥ የለም እስቲ የዛሬ 2 ዓመት ምን ይሆን እኔ እንጃ አላውቅም እጂ ያቺ ምስኪን ትምህርትን እንኳን በትክክል የደከመውን ድካማችሁን ነገያችሁ ተመልሶ እስካያያችሁ ዛሬ የሆኑ ነገሮች ይቀየራል ላይጠቅሙን የደነዘዙ ነገሮቻችን እየተቀየሩ ሄድና ቅድ እኔ ሞርኒንግ ጧት ስነሳ በቃ እንቅልፍ ምናም እውነቴን ነው ልክ 3 ሰዓት ሲሆን ነው ሚነጋ የሚመስለው አንዳንድ ሰው መርፌ ወስደ ነው እንደምትተኝ እውነቴን ነው የምላችሁ this is not right መብቴ ነው መብቴን ነገ ታየዋል እኔ ተረጋግቼ ቀስ ብዬ ብለህ የምትልባቸው ቲም ወርክ ላይ 5 ሰው ሆነ 20% መሸከም ሲኖርብህ 10 ተሸክመ አጠገብ ያለውን ሰው ፍዳት ታብላ እስቲ ሃይ ስኩል ኤሌመንተሪ ከዛም ባሻገር ኮሌጅ ዩኒቨርሲቲ ተማራችሁ ግሩፕ ወርክ ሲባል አይምሯችሁ ላይ ምንድነው የሚመጣው ማን ነው ቶፕ 10 ከዛስ ዝም ብሎ ቀላጁን ሲሰበስቡልህ ሐዘንት አላቅ ምክንያቱም ፈተና ሰራም ራስህ የምትደጉመው በአሳይመንት ነው በተለይ ግቢ ተማሪ በጎበዙ ነው እግዚአብሔር ያከመከ ግብዚ ያው ኤግዚት ኤግዛም መጥቶላል ቲም ወርክ ላይ ሲሆን it's dependent on someone እስቲ ቸርች ላይ 5 ሆናችሁ የሆነ ነገር አድርጉ እንትና ይሰራ አንተ ምን ያረክ ነው ና ሲባል 5 ቀርቶ ለ6ኛ መጥቶ ሐሳብ ይሰጣል እንደዚህ ቢሆን አንተ ራስ እንደዚህ ሁን እንጂ እውነት አያዋጣም አርፍደህ ትመጣለህ አቬለብል አይደለህም እግዚአብሔር አምላክ ይሄ የስንፍና ጂኖሎጂ ከኛ ነቅሎ ይጣላል አንድ ሰው አሜን ይበል ካለ ማለት ነው አላህ ነው 5 ናቸው 20 ናቸው ስትመጣ የሆነ ዳይሜንሽን የሚቀየርበት እግዚአብሔር አምላክ መሪ ልህቅ ያደርጋቸዋል ያለህበት ሰው እዚህ ቤት አለ ያለህበት ስትሄድ ማለት ሲያዩ ሸክም እንደምትሆንባቸው አያስቡ ሲያዩ ባንተ እግዚአብሔር የሆነ ነገር ሊሰራ እንደሚችል ማራዶሳ ካታና are you ready የገባበትን ዶሚኔት ነገር የሚሰማ ሐሳቡ ከፊት እንጂ ከኋላ ማይሆን መስራት ሲጀምር የያዘውን የማይለቅ ሎርድ ጂሰስ እግዚአብሔር አምላክ ትጉ አገልጋይ ከዚህ ቤት ይወልዳችሁ
ፊንሐስም ይላል የእግዚአብሔርን ቁጣ ተቆጣ ይልና as a single person የሆነ ጊዜ ይመጣና የሆነ ጦር ሰራዊት ይወጣና ሺዎች እኮ ናቸው ፊንሐስም ከነሱ ጋር ነበር ይላል ቃሉ as a person ሲጠራ ግሩፕ ወርክ ላይ ሲገባ he's a general he's a leader Lord Jesus ለሃያ ሆኖ ያወሩትን ለአንድ ስታወራ የምታሳምናቸው ዶሚኔሽን አንድ ሰው አሜን ይበል ዶሚኔት የሚያደርግ ለሚተጋው እግዚአብሔርን እያየ ለሚሄድ ዲሲፕሊን እንደሆነ ምን አልኳችሁ ዲሲፕሊን ሲያዩት ሰውየው በምን ማነር እንደጠረዙት እስከማይቻል ንግግሩ የተመጠነ አካይዱ የተመጠነ ለአመታት ከሱ ጋር ስትውል ስተት የምታጣበት ሰው ሳሙናሪ ቪዝም ስትቆይ ማይሰለች ሰው ንግግሩ ማይሰለች በመጣበት ቀን ሊሰማ የሚችል አንድ ሰው አሜን ይበለኝ ያንዳንድ የሀገራቶቹ ታሪክ ኢንፍሉዌንስ የሆኑ ሰዎች ናቸው ባይዘ አሜሪካን ገናናነትን ስትመለከቱ ጆርጅ ዋሽንግተን የሚባል ሰው ሙሉ አሜሪካዊ ያወራል ያን ሀገር ገና ዲሞክራሲ ማታቀበት ምርጥ ሊደር ማታቀበት ሰውየው እስከ መጨረሻው ድረስ ስልጣን አይፈልግም ነበር ጦርነት አሸንፎ ሀገሩን ሲያረጋጋ እነሱ ናቸው መቶ ፕሬዝዳንት ያር ሀገሩን ነቀነቃታ ሲቆም የሆነ ነገር አስተካክሎ ለዘመናት የሚወራ ሀገር በስሙ የሚሰየምበት እሱ የለም ግን ለታሪክ የሚተርፍ ዶላር እንደዚህ ያርገ እሱን ታየዋል ሰውየው ለመታየት ፈልጎ አይደለም እንደዛ ያረግ ግን እሱን አለማየት አችል አሜሪካ ሲነሳ የሆነ ሰምዋል ግሩፕ ወርክ ስገባ ታሪክ ለታሪክ የሚዳርግ ግሩፕ ወርክ ላይ ፊገር ሊሆን የሚችል ሊደር የሚሆን በንግግሩ የተመጠነ የሰው ዕዳ የሌለበት የታሪክ ዕዳ የሌለበት እሱ ሊናገር ነው ማይባልብ ሲናገር እንደ ወርቅ የነጠረ ሰው ተናግሮ አንድ ሰው ተናግሮ ቀጥ የሚል ግሩፑ ላይ እሱ ሆነ ረብር ሰዎች ከዚህ ሰዓት ጀምሮ ክላስሜት ማያከብር ከሆነ ስተቱ ያንተ ለምንድነው ማያከብር ተቀልዳለህ አንተ ገና መናገር ሲጀምር ይሄ የሻይ ጫወታ ያሉ የሚረባበሹ ከሆነ እንደዛ it is not possible እግዚአብሔር ነገሮችን ለመሰካካት ያንተን ስትሮንግ አቋምን እየጠበቀን ሉክ እሺ ኢያሪኮ ግንብ የመጨረሻ ቃል ኢያሪኮ ግንብ ጃይንት ስንት ነገር አልፍቶት የመጣ ህዝብ ስሙ የኢያሪኮ ግንብ 40 ዓመት ለፍቶ የመጣ ለመግባት የቀረ ትልቁ ጃይንት ግንብ ዲዛይን የተደረገለት ሰፈሩ ያለውን ሰው ቢመለከት ኃያል የጦር ሰራዊት የሌለው ህዝብ ብቻ እግዚአብሔር ተስፋው ይሆን ብዙዎቹ ምድር ላይ ቀርቶ የተወለዱ የተጠጉበት ግንብ አጠገብ ደርሶ የኃያሉ ጌታ ለዛ ለትልቁ ለጃርኮ ወል እሳት ቢጥል ብሎ ቢያስቡ እሳት አልጥልም ማለት ጌታ የመሬት መንቀጥቀጥ አንስቶ ሰዎችን ይጥላል ብሎ ቢጠብቁ አያረግም so what is the strategy of Lord እዚህ ጋር ደርሶ ዙሩ ከዛስ I will be with you is it your strategy yes ማ እግዚአብሔር ለኢያሱ ተናግሮ listen to this ኢያሪኮ አጠገብ መጣ as a team እግዚአብሔርን አምና ዙረትን መምረጥ is need diligence ጦርነት አታነሳም listen to this በአንድ ዙር የሚዞሩት 6.7 ኪሎ ሜትር አንድ ዙር 7 ነው የሚዞሩት ከ4 እስከ 5 ኪሎ ሜትር ነው የሚዞሩት በአንድ ቀን እኮ አንድ ቃል ትንፍሽ አይሉም ሰዎቹ ግን ተርን ሌፍት ራይት የሚያደርግ የለም ቲም ወርክ what they expect the hand of Lord የለም ውልትፍ የሚል የለም እግዚአብሔር በእኛ ይሰራል ሲባል የሆነ ጥሩ ቲም ሲመጣ ስትሄድ ጥሩ ቸርች ሲመጣ ስትሄድ እግዚአብሔር የተናገረን ያለ የሆነ ውልትፍ አይሰራም እንደዛ ድምጽ የለም ኢያሪኮ ማይንቀጠቀጥም ሰዎቹ ዝም ብሎ የመጀመሪያው ቀን ቲም ውስጥ ነው ያሉት ሊደሩ ኢያሱ ነው የሚያምኑት እግዚአብሔርን የሚመራቸው ጦር አይደለም ጦረኛውን ጦር እንትን ይያላል የሆኑ ብቻ ሰዎች ትራምፔት ይነፋሉ ማንቷል ሰዎቹ ግን they was in the right track የመጀመሪያው ቀን አለቀ ሁለተኛው ቀን ጣት ላይ ምንም የተፈጠረ ነገር የለም ያንን ያረው ቲም ውስጥ እኮ የሆነ ሀብት የለም
ባለሀብትም የለም መሪም የለም፣ ግን እግዚአብሔርን ታምነው። አንዳንድ ዙረቶች ለአንዳንዱ 5 ዓመት ሞልቶታል እየዞር ለአንድ ቀን እንደሆነም ነው እየዞር ነገሮች አልተቀየሩ፣ ግን ሂዝ ኢን ዘ ራይት ዌይ ሙቭ ያደርጋሉ ኢን ዘ ራይት ዌይ። ነገ እግዚአብሔር እንተነሱ ሲል ትላንት ምን አመጣ አይሉ ነገሩን እያረጉ ሆነ እኮ 3 ዓመት ሲባል እግዚአብሔር በአራተኛው ዓመት መጥቶ አድርግ ሲል ሂዝ ኢን ዘ ራይት ዌይ አይናገርም። የሆነ ኮኔክሽን አይፈልግም። ኮኔክሽኑ ከሰማይ ጋር ብቻ እግዚአብሔርን እየሰማ በእግዚአብሔር ነገር ተስፋ የማይቆርጥ ሰው አለ። እግዚአብሔር የሚሰራውን ነገር እንደማያረፍ እየሰራ እንደሆነ ትንሹን ነገር እንደያዘ ብዙ ሳይሰበስብ እንደታመነ ና ሲባል ይመጣል። ጾም ጸሎት ሲባል አይቀር ነይ ስትባል ትመጣለች። የለም የሚታይ ነገር የለም። እግዚአብሔር ግን ቀን እየቆጠረ እግዚአብሔር እጆቻችሁን ከፍ አድርጉ ልባርካችሁ። ሰዎች የፈሩባቸው የእናንተ ታሪክ መጀመሪያ ይሆናል።